ሰሙነ ሕማማት ሶስተኛ ዕለት። በሶስተኛው ዕለት በዕለተ ረቡዕ ተነስተው ማለዳ አምላክን ለመያዝ አይሁድ ተማከሩ፣ ያለምንም ጥፋት ያለምንም ዕዳ። ይሁዳን አገኙ ከመካከላቸው፣ ተባባሪ የሚሆን ለክፉ ምክራቸው። ከአምላኩ ጋር ውሎ ከአምላኩ ጋር አድሮ ሕይወት የሆነውን ትምህርቱን ተምሮ ሊሸጠው ተስማማ። ከአይሁድ ጋር ተባብሮ በአፍቅሮ ነዋይ ልቦናው ታውሮ። በዚህ ዕለት የሆነው ሁለተኛው ኩነት ባለሽቱይቱ ማርያም ምንተፍረት በእንባዋ ብዛት ተፈታች ከኃጢአት። ያችን ባለሽቱ ያችን ዘማዊ ሴት መጸጸቷን አይቶ ጌታ ሲቀበላት ተጠራጥሮ ነበር ባለቤቱ ስምዖን። አምላክ ቢሆንማ ባወቀባት ነበር ዘማዊ መሆኗን እያለ ሲያማ አምላኩን በድፍረት የውስጡን የልቡን ጌታ አወቀበት። ያላትን ሰጥታለች፣ ከኃጢአት ነጽታለች፣ እግሬን በእንባዋ አፍሳ አጥባለች። ይዛ የቀረበች ሽቱ ከጌታ ፊት ከስምዖን ቤት ጌታ ለእራት ሲገባ የጌታዋን እግር በእንባዋ አጥባ በፀጉሯ አሸችው። የአልባስጥሮስ ሽቶ አምጥታ ቀባችው። አንቺ ዕድለኛ ሴት፣ እስኪ ልጠይቅሽ፣ ያን ሁሉ በደል እንዴት ይቅር አለሽ? ምን ይሆን ሚስጥሩ? ይቅር ያለሽ ጌታ በአንድ ጊዜ መማሩ? ምን አይነት እንባ ነው? ምን አይነት ጸጸት? ማርያም ያቀረብሽው ያኔ በጌታ ፊት። እኔ የለኝ እንባ አልባስጥሮስ ሽቱ፣ እንዴት ብዬ ልቅረብ ከአምላኬ ከፊቱ? እኔ የለኝ እንባ አልባስጥሮስ ሽቱ፣ እንዴት ብዬ ልቅረብ ከአምላኬ ከፊቱ?